በየቤታችን ያለ የአበላል ስርዓታችን እንዴት ነው? እንደ ድሮ እንደ አባቶችና እንደ እናቶች አንድ ትሪ ከበን እየተሳሳቀን እየተጎራረስን ነው የምንበላው ወይንስ አንዳንድ ትሪ ይዘን እንደ ዘመኑ? የትኛውስ በጣም የተሻለ ይመስላችኋል? እኔ ብዙ ቤት ውስጥ ሳይ ይሄ ባህል እየቀረ መጥቷል። ሁሉም አንዳንድ ሳህን ይዞ ጥግ ይዞ ነው የሚበላው። እስኪ በየቤታቸው ያለውን ልምድ ኮሜንት ላይ አሳውቁኝ። ነገር ግን እኔ ለዛሬ ማስተላለፍ የፈለግኩት መልእክት ይሄ አብሮነታችንን የሚመልስ ያለንን በተለያየ ሁኔታ ውስጥ የሰበሰብነውን ስትረስ፣ ጭንቀት ከምናስወግድበት መንገድ አንዱ እንዲህ አይነት በጣም ጠቃሚ ባህሎች ነው። ስለዚህ አንድ ትሪ ላይ ተሰብስበን ስንበላ ተቀራርበን እየተሳሳቅን ሐሳባችንን እየተለዋወጠን እየተጎራረስን በመሆኑ ይሄ ለሁለንተናዊ ጤና እጅግ በጣም ጠቃሚ የሆነ ባህላችን በመሆኑ መመለስ አለበት። በየቤታችን ያለን የአበላል ስርዓት በዚህ መልኩ ቢሆን ከቤተሰብ ጋር ያለን ግንኙነት አንደኛ ጠንካራ ይሆናል፣ ጤናችን ከፍ ይላል፣ ስትረስን ልናስወግድበት አንድ ጠቃሚ መንገድ እናገኛለን። እነዚህን ሁሉ ዘርፈ ብዙ የጤና በረከቶች ለማግኘት ጠቃሚ ባህሎቻችንን እንመልስ። ዩቲዩባችንን ሰብስክራይብ ያደረጋችሁ የደወል ምልክቷን የተጫናችሁ አብራችሁን ቆዩ። ዋን ላቭ አለም ኮምፕሊት ፊትነስ